ያንን የተረገመ ወራዊ ስቃይሽን በገዛ እጅሽ ለማስታገስ እነዚህን 8 ጨካኝ ህጎችን አሁኑኑ ስሚ። አንደኛ፣ ስኳርና ጨው ቀንሺ። በቃሽ፣ አትጋች። ያ ቀን ሲቃረብ ኬክ፣ ቸኮሌትና ቺፕስ የመጎንጨት እባክሽን በአስቸኳይ አቁሚ። እነዚህ ቆሻሻዎች በሰውነትሽ ውስጥ ውሃ እንዲቋጠርና ሆድሽ እንዲነፋ ያደርጋሉ። ሆድሽ ሲነፋ ደግሞ ማህፀንሽ በከፍተኛ ሁኔታ ይጨምራል። ከዚያም ያ አስቀያሚ የሆድ ቁርጠት በረታብሽ ማለት ነው። ያንን የጣፋጭ ሱሰኝነትሽን ዛሬውኑ ትተሽ አትክልትና ፍራፍሬ በደንብ መብላት ጀምሪ። ሁለተኛ፣ ማግኔዥየም ዋጪ፣ አትለግሚ። ጡንቻሽ በየወሩ ሲወጠር ዝም ብለሽ አትመልከቺ። ማግኔዥየም ያላቸውን ምግቦች እንደ ሙዝ፣ ሲፒናዎች፣ አቮካዶ ወይም የዱባ ፍሬ በደንብ መቀጥቀጥ አለብሽ። እሱ የማህፀንሽን ጡንቻዎች ዘና በማድረግ ያንን የሚቆራረጥ ህመም ያባርርልሻል። ይህንን ስታደርጊ ቀርተሽ በየወሩ ሆድሽን ይዘሽ ብትጮሂና ብታለሽ ግን ማንም አያዝንልሽም፣ ራስሽ ያመጣሽው ጣጣ ስለሆነ። ሶስተኛ፣ ውሃ ጠጪ። የደረቀ እንጨት አትሁኚ። እኔ ውሃ አይጠጣኝም እያልሽ በሶዳና በቡና የምትኖሪ ከሆነ ቁርጠቱ ሊገልሽ ይችላል። በቂ ውሃ ካልጠጣሽ ሰውነትሽ መርዛማ ነገሮችንና ፈሳሽን አፍኖ መያዝ ይጀምራል። ይህም የፔሪድ ህመምሽን በ3 እጥፍ ያባብሰዋል። በቀን ቢያንስ 2 ሊትር ውሃ ጨልጪ። ማህፀንሽ በፈሳሽ እጥረት ተጨንቆ እንዳያብድና እንዳይቆረቁርሽ ውሃ ማጠጣት ግድ ይልሻል። አራተኛ፣ ተንቀሳቀሺ። አልጋ ላይ አትጣበቂ። ህመሙ ሲጀምርሽ እንደ ሰነፍ አልጋ ላይ ተኝተሽ አታልቅሽ። ተነሺና ተራመጂ። ቀለል ያለ ስፖርት ስሪ። ሰውነትሽን ስታንቀሳቅሺ ኤድሞርፊን የተባለ የተፈጥሮ ማስታገሻ ያመነጫል። እሱ ህመሙን ያጠፋልሻል። ዝም ብለሽ ብርድ ልብስ ውስጥ ተጠቅልለሽ ብትተኝና ብታጉረመርሚ ግን ያ የወር አበባ ቁርጠቱ ይበልጥ እንድትጨነቂ ያደርግሻል። አምስተኛ፣ ቡናና ሻይ ቀንሺ። ካይፈን ጠላትሽ ነው። ያለ ቡና መኖር አልችልም እያልሽ በየቀኑ ካይፈን የምታስገቢ ከሆነ ሆድሽን በገዛ እጅሽ እየቆረጥሽው መሆንሽን እወቂ። ካይፈን የደም ስሮችሽ እንዲጠቡ ያደርጋል። ይህም ወደ ማህፀንሽ የሚሄደውን ደም በመቀነስ ቁርጠቱን ያባብሰዋል። ቢያንስ ያ ቀን ከመድረሱ 3 ቀን በፊት ቡናሽን አቁሚና በምትኩ የሙቅ ውሃ ሻይ ጠጪ። ስድስተኛ፣ ሆድሽን አሙቂው፣ በብርድ አትቅለሸልሽ። ቁርጠቱ ሲጀምር በባዶ ሆድሽ ብርድ አታጋፍጪ። የሞቀ ውሃ በጎማ ሞልተሽ ሆድሽንና ወገብሽን ላይ ለጥፊው። ሙቀቱ የተጨናነቀው የማህፀን ጡንቻ በአንዴ ይፈታዋል። ይህን ስታደርጊ በብርድ ወለል ላይ እየተንከባለልሽ ወገቤን ብትይ ማንም ሊያቅፍሽ አይመጣም። ስለዚህ አሁኑ ሆድሽን በሙቅ ውሃ አፍኙ። ሰባተኛ፣ በሰዓቱ ተኝ። እንቅልፍ አትስረቂ። ሌሊቱን ሙሉ ስልክሽን ላይ ተተክለሽ ቲክቶክ ስታይ የምታድሪ ከሆነ ሰውነትሽ ከፍተኛ ውጥረት ውስጥ ይገባል። የሆርሞን መዛባት ይፈጠርና የፔሪድ ቀንሽ ሲመጣ ህመሙን መቋቋም ያቅትሻል። በቀን ቢያንስ 8 ሰዓት በሰዓቱ ተኝ። ሰውነትሽ በቂ እረፍት ካገኘ ያንን አስቀያሚ የወር አበባ እብደት ያለምንም ከባድ ስቃይ በሰላም ያልፋል። 8ኛ፣ ኦሜጋ 3 አመጋገብሽን አስተካኪ። በሰውነትሽ ውስጥ ህመም የሚያስከትሉ ኬሚካሎችን ለመዋጋት ኦሜጋ 3 ያላቸው ምግቦች መብላት አለብሽ። አሳ ወይም የተልባ ፍሬ አዘውትሪ። እነዚህ ምግቦች በተፈጥሯቸው እብጠትንና ቁርጠትን ይከላከላሉ። ይህንን ትተሽ በቅባትና በፋስት ፉድ የምትኖሪ ከሆነ ግን መጨረሻሽ በየወሩ አልጋ ላይ እየተንከባለልሽ ማልቀስ ብቻ ነው።